በጣም ብዙ ሰው ከቤተክርስቲያን እያራቀ ያለው በጣም ብዙ ሰው ከእግዚአብሔር እያራቀ ያለው በየቀኑ እያደረገ ያለው ኃጢአት ስለሚያሸምቅ ሰው ነው ደካማ ነው። ቅዱስ ዮሐንስ አፈወርቅ እጅግ ድንቅ ንግግር አለው። መውደቅ አዳማዊ ነው፣ ከወደቁበት አለመነሳት ግን ዲያብሎሳዊ ነው። አዳምም ዲያብሎስም የሰሩት ኃጢአት ተመሳሳይ ነው። አዳምም አምላክ መሆን የፈለገው ዲያብሎስም አምላክ ነው። ሁለቱም ወደቁ። ጉዳዩ የመነሳት ነው። እግዚአብሔር ከመነሳት እንጂ ከመውደቅ ጋር ምንም ታሪክ የለም። ለምን ወደቅ አይለ እግዚአብሔር ማረኝ ካላልኮ ሊመራ አይችልም። ምክንያቱም ነፃ ፍቃድ ስለሰጠን አስገድዶ አስጨንቆ የሚገዛ እግዚአብሔር የለም። እዚህ ቀደም እንዳልነው ያቺ ከእግዚአብሔር እያረቀች ያለችውን ኃጢአት ይዛሃልና እግዚአብሔር ሰሪ እንደራርገ በቃ እጅህን ስጠው። በራስህ ታግለሃል፣ አይተኸዋል፣ አላሸነፍክም። ብዙ ነገሮች ሞክረናል። ሰርች ራሱ አድርገን ሀው ቱ ስቶፕ ብለን ሰርች ታደርግ ትችላለህ። ግን ጹም፣ ጸልይ፣ ንስሐ ግባ፣ ወደ እግዚአብሔር ተመለስ። እንደሚያድንህ ቃል ገብቷል። እግዚአብሔር ደግሞ ያድነናል። አሁን መንፈስ ህይወት ላይ መዘነጥን እንዴት ታየዋለህ? ይል ጥሩ መልበስን እኔ አሁን በጣም ይከብደኝ ነበር። የሆነ ጊዜ በቃ አስተዳደጋችን ነው። ብዙ ልብስ ኖሮኝ ሳይሆን ትላንት የለበስኩትን ዛሬ መድገም አለ። ቢያንስ ግራ አጋባሃሉ ወይ ሸሚዝ ቀየረ ወይ ቲሸርት ቀየረ የተለያየ ልብስ ምናምን እንደለበስኩ አርጊ ላስመስል ይችላል። የሆነ ጊዜ ቅዱስ ዮሐንስ አፈወርቅ የእሱን መጽሐፍ በጣም በቃ በልጅነቴ ስላነበብኩ አይጠፋኝም። አሁን በእያንዳንዱ ጉዳይ ያለው ነገር ትዝ ይለኝ። ለዛ ነው ካፊ ማይጠፋ እና አንተ ልብስና ጫማ ስትቀያይር በአንድ ልብስና በአንድ ጫማ ስንት ዓመት የቆየው ሰው አንተን አይቶ እግዚአብሔርን ያማራል አለና በቃ በጣም ነው የደነገጥኩት። እና ከዛ በኋላ ከበደኝ፣ ይምርም ከበደኝና እግዚአብሔር ይምር እንዲህ ነው ወይ የሚፈልገው? ደግሞ እሱ በጣም ኮንፊውዝ ያደርጋል። ትንሽ በዛ ከቆየ በኋላ ደግሞ ራሱ ቅዱስ ዮሐንስ አፈወርቅ ይመልስልሃል። ጥሩ መልበስን ስለ እግዚአብሔር ካረከውም ጽድቅህ ነው። ወጥቷል። ቢያንስ ክርስትናን አታሰድብ። ክርስቲያኖች ተብሎ እንዲወራ ታደርጋለህ። እግዚአብሔር እንዲከበርበት ታደርጋለህ። ቤተክርስቲያን አገልጋይ ነው። የእግዚአብሔር ልጅ ነህ አንተ፣ ልዑል ነህ፣ የንጉስ ልጅ ነህ። ከዛ ኢንቴንሽን ካየው ሁለት